መግባትና መውጣት ምዕራፍ 2 በቤትሆቨን ካፌ ውስጥ ጠዋት በአስተናጋጅነት እየሰራው ከሰዓት በኋላ የጀርመን መንግስት በፈቀደልኝ መሰረት ጀርመንኛ ቋንቋ እየተማርኩ ትንሽ እንደቆየው ጆሮዬን ያመኝ ጀመር። ህመሙ በፈጠረብኝ ጭንቀት ምክንያት የ3 ቀናት ፈቃድ ለመጠየቅ ስራ አስኪያጃችንን ደጅ ጠናው። ስራ አስኪያጁ እድሜው በግምት 50 ዓመት የሚጠጋው ጎልማሳ ነው። ጀርመን ሀገር ተምሮ ከመጣ ወዲህ የጀርመኖች ታታሪነት ተጋብቶበት በቀሪው ህይወቱ አንዲት ሰከንድ ላለማባከን ቃል ገብቷል ይባላል። ለምሳሌ የሚለብሰው ሹራብ በፊትም በጀርባም ኪስ አለው። ምክንያቱም አዙሬ ለበስኩት አልለበስኩት የሚላውን በማጣራት ጊዜ እንዳያባክን ነው። ሽንት ቤት ሲገባ እንኳ የጀመረውን ስራ ይዞ ይገባል። ታዲያ የሽንት ቤቱ በር ሲንኳኳ መጸዳጃ ቤት ውስጥ መሆኑን ዘንግቶት ይግቡ ብሎ ይጋብዛል ይባላል። ከዕለታት አንድ ቀን እንዲያውም ባለቤቱ የኔ ውድ ምን ነው የሻይ ሰዓት እንኳ የለም ብትለው በሻይ ንግድ እንጂ በሻይ ሰዓት የከበረ ህዝብ የለም ብሎ መልሶላታል ይባላል። ከሳምንት አንድ እሁድ ለ2 ሰዓት ያህል ረፍት ያደርጋል። በዚህ ጊዜ የሚወደው የጊዜ ማሳለፊያ እጁን ወደ ኋላ ሸርቦ በእግር መንሸራሸር ነው። ታዲያ በእግሩ እየተንሸራሸረም ስራ እንዳይፈታ እርምጃዎቹን ይቆጥራል ይሉታል። ስራ አስኪያጁ ቢሮ ገብቼ ጉዳይን በጥቂት ቃላት አስረድቼ ከቋጨው በኋላ ውሳኔውን ጥበቃ አይኑን ማየት ጀመርኩ። መልስ ሳይሰጠኝ ከፊቱ የነበረውን የስልክ እጀታ አንስቶ ቁጥር ከመታ በኋላ ለሱ ከካፌ ማኪያቶ እንዲላክለት አዝዞ ወደ እኔ ፊቱን መልሶ ዋስሞስተንሴ ምን ተወስዳለህ ብሎ ጠየቀኝ። መቼም በአማርኛ ሊጠይቀኝ ይችል ነበር፣ ግን ይህ ሰው ምንም ነገር ማባከን አይፈልግም። በአንድ አረፍተ ነገር ግብዣ ማቅረብ ብቻ ሳይሆን ጀርመንኛ መፈተን እንደሚቻልም ያምናል። ዳቦና ሻይ እንዲጋብዘኝ ፈልጌ ነበር፣ ግን ዳቦና ሻይ በጀርመንኛ ምን ማለት እንደሆነ አላወቅኩም። አላዋቂነቴን ከማጋለጥ ዳቦና ሻዩን ማጣት መርጬ ወሴር ውሃ ብዬ መለስኩ። እነሆ እሱ ማኪያቶውን እያጣጣመ እኔ ጉንጭ የሚቆረጥም ቀዝቃዛ ውሃ እየተጋትኩ ቁጭ ብለናል። በነገራችን ላይ በአንድ አረፍተ ነገር 2 ሀሳብን ስለመግለጽ ስናገር ሌላ ነገር ትዝ አለኝ። በአንድ ድንጋይ 2 ወፍ ይላል የሀገራችን አዳኝ። በአንድ ክፍለ ጊዜ 2 የትምህርት አይነቶች ይላሉ የ3ኛ ክፍል የስፖርት መምህሬ። ትዝ ይለኛል 3ኛ ክፍል ስደርስ ብዙ መምህራን ወደ ሱዳን ስለተሰደዱ በትምህርት ቤታችን ውስጥ ከነበሩት መምህራን ይልቅ ዘበኞች በቁጥር ይበልጡ ነበር። የመምህራን እጥረትን ለመቋቋም አንድ መምህር 2 የትምህርት አይነቶችን እንዲያስተምር የሚያዝ ደንብ ወጣ። በዚህ ደንብ መሰረት የስፖርት መምህራችን የመዝሙር መምህርም እንዲሆኑ ተወሰነ። በመጀመሪያው ክፍለ ጊዜ ያስሮጡናል። በሁለተኛው ክፍለ ጊዜ ደግሞ አጥንት የሚከስከስ የሚለውን መዝሙር ያዘምሩናል። ከጊዜያት በኋላ ግን 2 ክፍለ ጊዜ ማስተማር ስለታከታቸው ስፖርትንና መዝሙርን በአንድ ክፍለ ጊዜ ለማጠቃለል ወሰኑ። እናም አጥንት የሚከስከስ የሚለውን መዝሙር እየዘመርን እንድንሮጥ ሀሳብ አቀረቡ። ወደ ቀደመ ነገራችን ስንመለስ ስራ አስኪያጁ ማኪያቶውን እየጠጣ የሆነ ነገር በወረቀት ላይ ጽፎ አቀበለኝ። ለ3 ቀናት የሚቆይ ፈቃድ ማግኘቴን የሚገልጽ ወረቀት ነው። ላመሰግነው ብድግ አልኩ፣ ግን ምስጋናዬ ጊዜውን እንዳያባክንበት ሰግቼ በቀጥታ ወደ በሩ አመራው። ወዲያው ግን ምን አለ የመታከሚያ ገንዘብ ቢሰጠኝ የሚል ምኞት መጣብኝ። ምኞቴ ተስፋሁንና ከአሁን ይጠራኛል በማለት አረማመዴን እያዘገየው ተራመድኩ። እውነትም የበሩን እጀታ እንደጨበጥኩ ከኋላ የጠራኝ። አቤት 22 ማዞሪያ የሚገኘውን ሶፍ ዑመር ባንክ ታውቀዋለህ ሲል ጠየቀኝ። አዎ አልኩ። በአንድ በኩል ፈገግታዬን በቁጥጥር ስር ለማዋል እየሞከርኩ፣ በሌላ በኩል ከጠረጴዛው ላይ የቼክ ደብተር ባይኔ እየፈለግኩ። ከባንኮ አጠገብ ዘመናዊ ክሊኒክ ተከፍቷል፣ እዚያ ብትሄድ ጥሩ ነው አለኝና ወደ ስሌት መኪናው አቀረቀረ። በጣም አዝኜ ወጣው። ለነገሩ ጥፋቱ የኔ ነው። ጥፋቴ ተስፋን የሙጥኝ ማለቴ። በእውነቱ ተስፋ የገቢ ምንጭ የሚሆነው ለሎተሪ አዟሪዎች ብቻ ነው። ግን ምን ነው መተዛዘን ጠፋ። 2 ኮት ያለው አንደኛውን ኮት ለባልንጀራ ውስጥ ተብሎ በወንጌል ተጽፏል። ታዲያ ዛሬ ይህን የሚተገብር ይኖራል? አንባቢ ሆይ በዚህ ዘመን አበበ 2 ኮት ካለው አንደኛውን ኮት ለከበደ ከሰጠው ከበደ ላውንደሪ ቤት አለው ማለት ነው። የቤትሆቨን ካፌን ግቢ እንደለቀቅኩ ጎዳናው ዳር ቆሜ ሚኒባስ መጠበቅ ጀመርኩ። ድንገት ዞር ስል አንድ ትዕይንት አይኔን ያዘው። ግራ እጁ የተቆረጠ ጠብደል ለማኝ በቀኝ እጁ ገጀራ ይዞ እየነቀነቀ አረ ስለ ገብርኤል
አረ ስለ ገብርኤል እኔ ተናግሬያለሁ ስለ ገብርኤል በማለት ይጮሃል። አላፊ አግዳሚውም ገብርኤልን ሳይሆን ገጀራውን ፈርቶ ምጽዋቱን ያንጎደጉደዋል። ድንገት ከየት መጣ ያልተባለ የፌዴራል ፖሊስ አባል ተጠግቶት ገጀራውን ለምን ያስከው ብሎ አፈጠጠበት። ለማኙ አንገቱን ደፍቶ በግጦሽ መሬት ምክንያት በተከሰተ ግጭት ግራ እጄን ያጣሁት በዚህ ገጀራ ስለሆነ ለመታሰቢያነት ይዤው ዞራለሁ አለና አረ ስለ ገብርኤል ብሎ ወደ አልፎ ያጆች ዞረ። ቀጥሎ ምን እንደተከሰተ አላየው። ከላይ ሲጋልብ የመጣ ሚኒባስ ባጠገቤ ሽው ብሎ አዳፋ የጎርፍ ውሃ ከላይ እስከታች አከናንቦኝ ሄደ። ዝቅ ብዬ ባይ አስፋልቱ ላይ የተቋጠረ ጎርፍ የለም። ታዲያ ውሃው ከየት መጣ? ምናልባት የሚኒባሱ ሹፌር በባሊ ደፍቶብኝ ይሆን? ቀኑ ደመናማ በመሆኑ ፀሐይዋ ያለ ወትሮ በመራቋ አውሮፕላን ጀርባ ላይ ካልተሰጣ በቀር የረጠበው ልብሴ እንደማይደርቅ ገባኝ። ይሁን እንጂ ወዲያው ብልሃት መጣልኝ። መንገዱ ዳር ወደሚገኝ ካፌ ገብቼ ትኩስ ነገር ለመውሰድ። ሆዴ በጣም ከሞቀ ቢያንስ ካናቴራዬ ይደርቃል። ገባሁና አስተናጋጁን ጠርቼ ጦመኛ ስለሆንኩ ሻይና ቺፕስ እንዲያመጣልኝ ነገርኩት። አሻግሬ ወደ ውጭ መመልከት ጀመርኩ። ማዶ ካለው አሮጌ አጥር ስር አንድ መጽሐፍ አዟሪ ጎረምሳ ብልቱም በጳውሎስ ኞኞ መጽሐፍ ጋርዶ ሽንቱን ይሸናል። እየሸና ሰው አየኝ አላየኝ ብሎ ሲገላመጥ ከኔ ጋር ተገጣጠምንና በእጄ ምልክት ጠራሁት። ሽንቱን ሳይቋጭ ተንደርድሮ ገባ። አንዱን መጽሐፍ እየመዘዝኩ በቢንላደን ላይ መጽሐፍ ጽፈውበት ነው ብዬ ጠየቅኩት። ቢንላደን አይደለም ኦሾ ነው አለኝ አዟሪው እየሳቀ። ከኦሾ መጽሐፍ ለናሙና 2 አንቀጽ አንብቤ የእግዚአብሔርን ሕልውና ስለተጠራጠርኩ አስተናጋጁን ቺፕሱን ትቶ ጥብስ እንዲያመጣልኝ ነገርኩት። ጥብሱ በጣም ጥሩ ነበር። ብዙ ሬስቶራንቶች ውስጥ እንደሚታየው በጥብሱ ውስጥ ጸጉር አላገኘውም። ጥብሱን ያዘጋጀው ሼፍ መላጣ ሳይሆን አይቀርም። ከካፌቴሪያው ከወጣው በኋላ ሳልፈልግ ራሴን ከአስተናጋጁ ጋር ማነጻጸር ጀመርኩ። ልጁ በመልኩና በዩኒፎርሙ ጥራት ይበልጠኛል። በተጨማሪም ኮካ በትከሻው ላይ አስቀምጦ መክፈት ይችልበታል። በእርግጥ ኮካን ትከሻም ላይ ክፈተው ጠረጴዛም ላይ ክፈተው ጣዕሙን አይቀይረውም። ግን በቃ ተስተናጋጁ ኮካዞ የሰርከስ ትርኢት ይመረቅለታል። ያ አስተናጋጅ በዚህ ረገድ ሊደነቅ ይገባል። በሂሳብ ግን አይደርስብኝም። የኔን ጨምሮ የ3 ደንበኞችን ሂሳብ ሲሳሳት አይቻለሁ። ይህ ሰው በባቄላ ፍሬ ሲያሰላ ያደገ ሳይሆን አይቀርም ብዬ አሰብኩ። ጓደኛዬ ሙዑዝ እንደነገረኝ የጥንት ኢትዮጵያውያን በጦርነት የተሞላ ኑሯቸው የሂሳብ እውቀታቸውን ለማዳበር ጊዜ ስላልሰጣቸው መደመርና መቀነስ የሚሰሩት የባቄላን ፍሬ በመጠቀም ነበር። ነገሩ እውነት ከሆነ በኢትዮጵያ ታሪክ ውስጥ የባቄላ ዝምድና ከአተር ጋር ብቻ ሳይሆን ከካልኩሌተር ጋር ጭምር ነው። ወደ ቤት መጣሁ። በግቢው ውስጥ አበባ ሲከባከቡ የቆዩት አከራዬ ወይዘሮ ይርገዱ በቀን ያለ ወትሮ ግቢ ውስጥ ቢያዩኝ ተገርመው ምን ነው ብለው ጠየቁኝ። ትንሽ አሞኝ ነው አልኳቸው። በልግባና ጋደም በል መተን እንጠይቅሃለን አሉኝ። ከእጃቸው ላይ አቧራቸውን እያራገፉ ግድ የለም ህመሜ የሚያስተኛ አይነት አይደለም አልኳቸው። ቢሆንም ለመጠየቅ እንዲመቸን ገብተህ ብተኛ ይሻላል። ማምለጫ ስለሌለኝ ገባሁና አልጋዬን አነጠፍኩ። አከራዮቼ በእኔ ጤንነት ሀሳበው የቤቱን ጤንነት ለመሰለል ስለሚመጡ እንደ አቅሜ ክፍሉን አሰማመርኩ። ፖፖይና ጫማዬን አልጋው ስር ደበኳቸው። ከዚያ ሬዲዮኔን አውጥቼ ከክክ ጋር ተሰጥቶ የዋለውን ባትሬን አጉርሼ ኤፍኤም ከፈትኩ። በሬዲዮን ውስጥ ጋዜጠኛው ባለስልጣኑን ሰሞኑን ስለሚታየው የመብራት መጥፋት ጉዳይ እየጠየቃቸው ነበር። አዲስ አበባ ሰሞኑን ማታ ማታ በጥቂት በርታ በብዙ ጠፍታ ፊልም የተጀመረባት ግዙፍ ሲኒማ ቤት ትመስላለች። አሁን ቅድም የገባሁበት ካፌ ውስጥ ነዋይ ደበበ በኪቦርድ ሳይሆን በጄኔሬተር ድምፅ ታጅቦ ሲዘፍን ነበር። ጄኔሬተሩ ቴፑን አጅቦ ያለማቋረጥ ደቅ ስለሚል ድምፃዊው በስቱዲዮ ውስጥ ሳይሆን በሄሊኮፕተር ውስጥ ሆኖ የሚዘፍን አስመስሎታል። አሁን እንግዲህ ከሬዲዮኔ ውስጥ ያለው ጋዜጠኛ በቅርቡ ኃይል ቆጣቢ አምፖሎች ለህብረተሰቡ እንደሚታደሉ ተገልጸዋል። ይሁን እንጂ የኃይል ቆጣቢ አምፖሎች ለወትሮ ከምንጠቀምባቸው አምፖሎች ጋር ሲነጻጸሩ የብርሃን መጠናቸው አነስተኛ ነው የሚል አስተያየት አለ። እርስዎ ምን ይላሉ ሲል ጠየቀ።
ዌል ኃይል ቆጣቢ አምፖሎች የብርሃን መጠናቸው አነስተኛ መሆኑ የሚያጠያይቅ አይደለም አሉ ባለስልጣኑ። ቀጠሉና አምፖሎቹ ደብዛዛ ቢሆኑም ገረዳችንን ከሚስታችን ለመለየት የሚያስችል በቂ ብርሃን ይኖራቸዋል። ጋዜጠኛውም በኃይል ቆጣቢ አምፖሎች መጽሐፍ ማንበብ ይቻላል ዌል አሉ ባለስልጣኑ። የብሬል መጽሐፍ ማንበብ ይቻላል። ይህን ያደረሰኝ ሬዲዮ ነው ወይስ የተቃወሰ ጆሮዬ የሚለውን መመለስ አቅተውኝ የሬዲዮኔን ስዘጋ የቤቴ በር ተከፍቶ አከራዮቼ ፊትና ኋላ ተከታትለው ገቡ።